የቻላችሁበት ግን አንተም ያለን እኔም ያለን አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልኩ። አልጠራም ብዬ ዝም። እኔ ወዳም ነኝ እንዴ? አዎ እውነቱን እናወራ ከተባለ በጣም ወዳም ነህ አንተ። እኔ እኮ ሁላችሁም እኮ ስለሚያቅለሽልሻችሁ አንዴ ምን የምበላላችሁ? ኧረ አይደለም ገዝተን ዞር ስንል አይደለም ያንተ ምን ጨርሰው ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ እኔማ ለራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኔ ያስፈራኛል። ይሄን አልወዳምኝ እንዴ? ይቀርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም። አንድ ኬክ እንዴ! እና ሲጀመር እኮ ልደቱ ላይ እንዳይጠራ ባላለሁ ነው ሁሌ ለምዱ ምን ታደርገኝ ነው አንተ ነገር ደስ እወድሻለሁ እሙዬ የሚለውን እማዬ በለው። እሺ ሰርዘው። ኧረ ጅንፍሪት እያያለሁ በሰፈራችን አንተ ነፍሶ እኮ ተቸገረ ነው እየተራደለ ሱሪን ከፍ አድርግ። ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ፣ ሰውም ዝቅ ማድረግ አሳያለሁ። እሺ እዚሁ ጠብቀኝ። አሳያለሁ። ወፈርኩ ብሎ አስተንፍሶ ለታባቱ ታጨርሻለሁ። ወደ እምያልሽልኝ አባቱ ነበር ያለው። ኧረ ጀለስ ጥፊ ይሻላል ነበር። ተይ መጣች ድንች ቢነፋፋ በሹካ ይነሳል። አፈላልሽ ጥፊ ይሻል ነበር። አዎ ገደልካት እኮ አፈላ በጣም አፍልቼ ነበር ነፋኝ። ቴካዊ አዝዤ ነበር። ደርሷል እንዴ? አዎ ደርሷል። 1-2 ደቂቃ ቁጭ በይ እስከዛ። እሺ ሁላችንም እዚህ ጋር ያለነው ውስጣችን አሯል። ያው እንጂ ለሱም አንድ ምግብ ስጠው። እሺ የሁለቱ ምግብ ሂሳብ ለሱ እንዴ? ባለቤቱ እሱ ነው። እችላለሁ እኔ ሁሌም እችላለሁ። እንዴ ጃኬት ረሳሁት። እንዴ ፎርስ ጉድ እኮ ነው እንዴ! አሁንም ጃኬት ምንድን ነው የሚሻለኝ? ሰኪ ረሳሁት። ጉዴ ፈላ። አሁን ደግሞ ቦርሳዬን ረሳሁ። ምን ይሻለኛል? ምን ይሻለኝ? ምን ላድርግ? ኧረ አንድ በሉኝ። ነገሮች ከቁጥጥሬ ውጭ እየሆኑ ነው እንዴ! እሺ መጣሁ። ስማኝማ ባራይድ ነህ? አዎ 4 ኪሎ ታደርሰኛለህ? አዎ ገቢ እሺ እንሂድ። በቃ እንሂድ። በየትኛው? በዚህኛው ይሻልሻል? በዚህኛው አንድ መንገድ እኮ ነው ያለው። በዚህ በኩል ሂድ። ማከል እንጂ ሁለተኛ ምን ሆነሽ ነው? ያማል እንዴ? አንዶም አንቺ ቀልደኛ ነሽ። አንቺኛዋ ተይና አንቺኛዋ ንገሪኝ። ወራጀለ አቁሙ እንዴ! ሁለታችሁም ተወርዳላችሁ? መንታ ናችሁ እንዴ? ሄሎ ደህና ነሽ? ኧረ አንተ ልጅ ተወኝ በቃ። አጨቅጭቀኝ እንዴ! በቃ አልፈልግም እንዴ! ምንድን ነው? ቆይ አይ ዛሬ እኮ ከኛ ሆቴል ስትወጪ አይቼሽ እኮ ነው። ከእናንተ ሆቴል? ምን አልክ? ሆቴል? አዎ ከዛ አይቼሽ እኮ ለዛ ነው የደወልኩልሽ። እና ለምን አልነገርከኝም? እኔም እዛ ስለምሰራ። አንተም እዛ ነው የምትሰራው? አዎ ምንድን ነው የምትሰራው? በእናትህ እስኪ ንገረኝ። ዘበኛ ነኝ። ማነው? አፏጭለት ዶክተርዬ እንዴት ነው? እንግዲህ
በተሳካ ሁኔታ ጽንሱን አጨናግፍ። ለአንተ ምን ይሳናል? አንዴ ባለቤቴ ሊያል ታያታለህ። መጀመሪያ ቅድሚያ ሂሳብ ዶክተርዬ የወንድ ልጅን ነገር ታውቃለህ? አንተ ብር አልያዝኩም። የዛሬ ነው ብር አልያዝኩም። ከዚህ ሁላ ጭንቀት ገላገይ ብር አልያዝኩም ትለኛለህ? አልከፍልም እኮ አይደለም ያልኩት። አልያዝኩም፣ ሌላ ቀን ይከፍላል። ጠብቀኝ እዚሁ መጣሁ። እሺ ቀድዳለህ በጣም። ተባረክ። ሰላም ናችሁ ብራዘር? ሰላም ነው። በጣም ርቦኝ ነው። ካላስቸገር ርቦህ ነው? የዳቦ ስጠኛ። ሲያሳዝን በጣም ያሳዝናል። የኔ አባት በቃ ችግር የለውም። እሺ እቺን ወይ ዳቦ ወይ ምግብ ምናምን ብላባት። እሺ በጣም ነው ለሱሳሱስ ነገር እንዳትጠቀም። እሺ ኑሩልኝ። እሺ ችግር የለውም። አመሰግናለሁ። በጣም ነው የሚያሳዝን። በቃ ልጅ ወንድ ልጅ እኮ ይጣው ያሳዝናል በጣም። ከሴት ጋር ስለሆንኩ ነው እንዳታሳጠኝ አንተ ምርጥ ያራዳ ልጅ። አበት ወይ ቅድም እኮ ወረቀት ነው የሰጠኝ ሴት ፊት ስለሆንኩ እንዳታሳጠኛል። ካላሳጣን ችግር የለም እንካ ችግር የለም ካላሳጣ ይሄን ብላ ፈርብላ ምንልጌች ግን የመን ታሪክ ታውቃታለህ? የመን ደግሞ ምን ታሪክ አለ? ምን ስትል ከንፈር እንደሚሰማ አታውቅም? ኧረ አላውቅም። እስኪ አንተ እውነትህን ነው። አየህ እሺ የአን ታሪክ ታውቃታለህ አንተ እንዴ? የአን ታሪክ አላት እንዴ? እስኪ በል እስኪ ይሄን ብላ ፈርብላ ኧረ እባክህ አንተ ላይ ሱሪን ከፍ አድርገህ ምንድነው እንደዚህ አወረምት ሄደ? ምን አገባህ? መንገድን አትሄድም ዝም ብሎ ናኒ ሱሪ አንቺ ምን ሸኖ ኮፍያ ሰሞን ባክሽሞ እንዴ ነመስቴ ጆን ዴሞን እንዴ አሬን ቁርጠት ምን ሸኖ ቆይ ተቆርጠው ነው? ኧረ አይደለም እና ምን ተገጠው ተገለዳለዳ ሰማ ተይባል ወዲ ፍሩት አመለጠ ማሩጥ ግን እናቴም ይግባኝ ተይ ስማ ያለ መጨረሻ ማለት ተቅማጥ ይዞ ልፈሳ የሞከርክ ቀን ነው። ስማ ይሄ ሰው ያወቀው አይኑ ሁለት አርጎ የሚያየው ሰው እኮ 10 ብር ሰጠው ራሱ 20 ብር አርጎ ነው የሚያየው። እስቲ 10 ብር ውስጥ ወራጅ አብር ነው ቆይ እና አራት አይደላችሁ እንዴ? ሄሎ ሄሌን ፍቅር የት ነህ? ቤት ነኝ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው። እንዳትጠብቀኝ እሺ በቃ ነግሬልህ እንደማሳመን ጀግና ነሽ። ምን አለችክ? ካንቺ ጋር ናት። ከማን ጋር? ካንቺ ጋር እዚህ ጋር ያገል ትምህርት ቤት ማስተማርን አስጠላኝ። ህፃናቶቹ ጥያቄያቸው መከራ። እንዴት አደራችሁ ተማሪዎች? በእንግሊዘኛ አትለንም እንዴ? ጉድ ሞርኒንግ ስቱደንት። ጉድ ሞርኒንግ ቲቸር። ኦኬ ተማሪዎች ይኸውላችሁ እኔ እንግሊዘኛ አልችልም እና እንግሊዘኛውን ትንሽ ቀነስ ብታረጉልኝ ባይ ነው። ገባንኛ እንግሊዘኛ አስተማሪ አይደለን እና እንደገና ሁለተኛ ክፍል አይደላችሁ? ይኸውላችሁ ቅድም ስታፍ ውስጥ አስተማሪዎች በእንግሊዘኛ ሲያሙኝ ነበር። እንደገና ለዳይሬክተሩ ጥቆማ ደርሰህ በእንግሊዘኛ መጽሐፍ አሳትመህ በአጭር ጊዜ ውስጥ አስረክብ አለበለዚያ ትባረራለህ እያለ ነው። ታዲያ እንደውም በተባረርክ በጣም አስጠልተኛል። ግዳላኝ እንጂ እዛ ስንት ጡንቶ የሚጠቡ ህፃናቶች አሉ እኔን ፍለጋ። ያቋጡን አውርድ ብላ የብብቷን ጣለች። የዛሬው ትምህርታችን ይሄ ማለት እኛ አማርኛችንን አጥብቀን ካልያዝን እንግሊዝ ካለን እንወርቃለን፣ እንሸነፋለን። አይመለከተንም። የአንተ ሳብጀክት እንግሊዘኛ ነው። በአማርኛው ሁላ እንዳታናግረን። አንተ ህፃን ልጅ አይደለ እንዴ? ህፃን ልጅ አይደለም። የሁለተኛ ክፍል ተማሪ ህፃን ልጅ አይደለም።
ይኸውልህ እንጋይድና ማስቲካ ባልተና እስኪ ማስቲካ ልብላ? ኧረ አንተ ራስህ ማስቲካ ብላበት ይልና እናንተ ህፃናቶች አላችሁ እንዴ? ህፃናቶች አይደለንም። ይሄ ለዳይሬክተሩ ነው። ዝም በል አንተ እንጫት የሆንክ ልጅ። ና ለዳይሬክተሩ ነግረንለት እንመጣለን። ሄዱ ንገሩት በቃ በእናታችሁ። እኔ እንግሊዘኛ አልችልም፣ ምንም የማውቀው ነገር የለም አልኳችሁ አይደል እንዴ? ለምንድን ነው የምታስጨንቁኝ? አንተ እንዴ? ኧረ በእግዚአብሔር በእናታችሁ ይዛ ስንት የሚጠብቁ ህፃናቶች አሉ አይደል እንዴ? አይመለከተንም። ምን ነግሩ በእናትህ አትንገሩት። የዛሬም ብቻ አይመለከተኝም። እንግሊዘኛ አይውላችሁ ነው። አንዴ ናዚ አንዴ ህፃን ልጅ አይደለ? እኔ በቃ ሰርተፊኬት አሰርቼ ነው የገባሁት። ይሄ ሌባ ነው። ድሮ ማውቅ እኔ አልችልም። ድሮ ማውቅ አሉ ሌባ ነው። በቃ እንናገራለን እኛ። እኔ መጽሐፍንም እየቀለለኝ ሊወጣ አልቻለም። ይገባኛል። እሺ ያለማወቅ ይሆናል ግን እሺ ኩሽም እንኮይ ቀጋ ጋ ምናምን እናውቃለን። ዘቢብ ነው እዚህ እኛ ልበገር ፍሬ አለ። እሺ ችግር የለም እንዴ ይሁን ቆማጤ ምንድን ነው? ይሁን 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅስ አድርግልኝ። ከዛ ማፈታተሽ ኪስ ማለት ነው። አይ ጀምር 3 ወይ ምን ቁጥር ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው። እኔ ይኸው እነሱም ሄደ ምን በእናትህ በእናትህ አበቃል። በእናትህ እንዳትደናበር በቃ ትሄዳለህ። አንገቷን ታውቃታለህ። ከዛ በኋላ እንፈትሻለን። ነካ ታረገም እሺ ፍላጎት ቶሎ ና። ኧረ ፍላጎት ቶሎ ና። ምን እያደረክ ነው? ምን እያደረክ ነው አለው? አንገቷን ነቀት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴት ነው የምታነቀው? አንገቷን አላልከኝም እንዴ? ታዲያ ካለ ይረክ ማለት አድርገን ነቀት ካለ ነገር ቢመስላስ አላርል ያለ ነው። አይ ሰላም አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ታጋ እንግዲህ ጋር ሰው ጠብቅላለሁ። ሄደህ ተሰብረዋለህ። እሺ ሂዳ ምንድን ነው ተሳካኩ? ይኸውልህ በደህና ነገር ሊከሰን ነው ለካ ተሳካ። ምን አባት መኪኔ ወሰድ ተባረኮቲ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ወስደን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታውቃለህ? በእናትህ ካላመንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለብነት አሉት እሱ ወላ ነው ካላመንሽ አለክ ማን እና ናርዲ ወይ ምን ሆነሽ ነው ብቻሽን የምታወሪው? አሪ ፍቅረኛ ቤተሰቦች አላኖራሉ እንቅፋት ነው የሆኑብኝ። እንቅፋት አንቺ ደግሞ እናትና አባት ስለሆኑ ብቻማ እንደዚህ እንዲያረጓቸው አትፍቀዱላቸው። ምንድነው? እናትና አባት እኮ አይደሉም። እና ለማን ናቸው? ሚስቱና ልጆቹ። ስማውል ቻምሻል እንዴ? ጤነኛ አይደለሽም? በሽተኛ በረዶ አማሪ በረዶ ጀላቲ አይደለም የውሃው በረዶ። እሺ እዚህ አካባቢ ፍሪጅ የት ነው ያለሽ? እኔ ፍሪጅ አለ ከዝናብ ላይ አይገር ላይ ቀልበ ስጠኝ። መሬት ወደ ቀራት አልበላ በዚህ ጠራራ ፀሐይ ከየት ላምጣልሽ? እሺ የተሻለ ሐሳብ አለ? ሌላ የተሻለ ይኸው አሁን ቆንጆ ምግብ ጋብዝሻለሁ። አልፈልግም። እንደውም ምን ያማረኝ ዳቦ ውስጥ አንበሻ ከተቼ ከጎኑ በረዶ። ቆይ አንቺ እንጀራ ሚስቴ ነሽ እንዴ? አይንሽን በአይንሽ ላሳይ ባልኩ ነው። ሌላ የተሻለ ነገር የለም? ምትምናምን የለም? አንቺ ተሻልሽሽ ብዬ ስንት ጅትቼ መጥቼ አታልቅስ። በባክቴሪያና በጀርም በተናወጠ እጅ ፊትን አትንካ። በተሻለ ሳሙና ታጠብ። አይፓስ እውነትም የተሻልሽ ነሽ። ወንድም አለ ምን ያከርማቶስ ለማደርስ አግማሽ ድረስ ድረስ ምደውልለት ይያል ያው ደርሻለሁ። አግማሽ ባይ ያሏ ናማ ወንድም አለ ና በኔ ትክማና ግባ ና እኔ አከርማቶ አልደረስኩም። ና ምንድን ነው ና ግባማ ና እኔ አከርማቶ አግማሽ ድረስ ነው እምወርድ። አንተ ዳ አከርማቶ ድረስ ምን ላደርግ ያለው ያላሳቢ አይደል? ዝም ብለህ በእግር ቢሆን ትመለሳለህ። ምን ላደርግ ነው የምመለስኝ? እኔ ብር ይከስሩ ነው እኔ ብር ይከስሩ እኔ በምን እመጣለሁ? እንጃ ባኔ አግማሽ ድረስ እኮ ነው የመጣሁኝ። ቤት ያዝ ስለሆነ ደርሰና በእግር ተመለሳለህ። ዙሬ የምመላለስ ነው ግራ እንዳልመጣ። አንቺ ናፍቀኝ ላስተዋውቅህ። ይሄ ነው ፍቅረኛሽ እንዴ? አንተ ደህና ነህ?
እንዴት ነህ? ይችን ቦርሳን አረ ወንድሜ ይሄ ልምድ አይለቅህም። አረ አዋረድከኝ። ውይ ዘበኛ ነው እንዴ?